pass, just in a goal. Well, he has a go. This is his situation, isn't it? Looking for a goal. Could be a goal. What a chance! Could it be? And the ball. This could be it. That could open them up. Here he is with a chance and hits it. ሰላም ውድ የአቶቴክ ፋሚሊዎች እንኳን ወደ ቻናሉ በድጋሚ መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም የቪዲዮ ከተመቻችሁ ላይክ በማድረግ እኛም ማበረታታት ትችላላችሁ። እስኪ እንደተለመደው ይሄን ቪዲዮ 200 ላይክ እናስገባው ጋይሶች። ለእናንተ ላይክ ማድረግ የ1 ሰከንድ ድርጊቱን ለኔ ግን በጣም ያበረታተኛል ማለት ነው። ስለዚህ ሁላችሁም ላይክ ማድረግ እንዳይረሳ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ፊፋ 16 ሞድ ኤፍሲ 26 ነው። የመጨረሻው አፕዴት ነው። ከዛሬ ከለቀኳቸው የፊፋ ሞዶች ይሄኛው በጣም ገራሚ ነው፣ በጣም ስሙዝ ነው። በተጨማሪ ደግሞ በጣም ብዙ አዳዲስ ሞዶች ተጨምሮበታል። ኤሮፓ ሊግ፣ ቻምፒዮንስ ሊግ፣ ኬሪየር ሞድ፣ ራይቫል ማቾችን መጫወት ትችላላችሁ ማለት ነው። አሁን ጌም ፕሌውን ላሳያችሁና በመቀጠል ደግሞ እንዴት አድርጋችሁ እንደምትጭኑ አሳያችኋለሁ። ሌትስ ጎ። Off the toes of the attacker. Well, wonderful, old-fashioned goalkeeping in many ways. Brilliant. Barcelona on the attack. Keeps it going. He's got space. Possibilities for Barcelona. Oh! Here he is with a chance. Got to be. And that is the first goal. And it could be the one that actually shapes the destiny of the day. So this is his situation, isn't it? Looking for a goal. Could be a goal. What a chance! And it's in. And it's a goal for Barcelona. And it's 2-0 here. Oh, he's broken away. Could it be? And the ball's in. It's a goal. Thibaut Courtois gets the ball from the back pass. Real Madrid still trying to get an impact onto this game. It's going to be a goal, surely, and hits it. That's a goal for Real Madrid. That's the way to win the ball back. This could be here's the chance, and they've scored again. Got to be, and he's done it. He's got space. Oh! And no wonder they celebrate. That is the equaliser. Would have been the message in the dressing room. We've got to be right at it. And now can he score? Oh, what a cheeky attempt. And out came the goal. And that pass just in a goal. Well, he has a go.
That's a brilliant goal. Oh, it has to be. Oh, and he knocks in the goal. They've got a great understanding, this team. Just look at the passing. Chance for him. That's a clever pass. Oh, it's a goal! Well, no shortage of goals today. 4-1. Clean tackle. This could be it. That could open them up. Here he is with a chance and hits it. And it's a goal. Here is a teammate of his. He's got good support from a teammate, good movement. Great chance. And the shot's on. Oh, fantastic goal. በመጀመሪያ እንደምታዩት እነዚህን ሶስት ፋይሎች ከቴሌግራም ቻናሌ ዳውንሎድ ታደርጋላችሁ። ቴሌግራም ቻናሌ ከሌላችሁ አዱቴክ 55 ብላችሁ ማግኘት ትችላላችሁ፣ ወይም ደግሞ የኮሜንት መጀመሪያው ላይ አስቀምጥላችኋለሁ። በመቀጠልም እንደምታዩት መጀመሪያ ላይ ኤፒኬ ፊፋ 16 ሞድ EFC 26 የሚል አፕሊኬሽን አለ። እሱን ነክታችሁ ቪው ትሉታላችሁ። በመቀጠልም EFC 26 ኤፒኬ የሚል አፕሊኬሽን ስላለ እሱን አንዴ ነክታችሁ ኢንስታል ትሉታላችሁ። እንደምታዩት ልክ ኤክስትራክት ካደረገ በኋላ ኢንስታል ብሎ ያመጣላችኋል ማለት ነው። ኢንስታል የሚለውን ተነኩታላችሁ። ኢንስታል ከጨረሰ በኋላ ኦፕን እንዳትሉት ደን የሚለውን ነክታችሁ ወደ ኋላ ትመለሳላችሁ ማለት ነው። በመቀጠል ደግሞ እንደምታዩት ሁለት የቀሩ ፋይሎች አሉ። OBB እና FIFA 16 ሞድ የሚል የዳታ ፋይል ናቸው። በመጀመሪያ የምናደርገው እንደምታዩት OBB FIFA 16 የሚለውን ፋይል ነክታችሁ ቪው ትሉታላችሁ። ይሄን የሚያደርግላችሁ አፕሊኬሽን ዜድ አርካይቨር ይባላል። ያው ብዙ ጊዜ ተናግሬያለሁ ብዬ ነው። ነገር ግን አዲስ ከሆናችሁ ዜድ አርካይቨር የሚባለው አፕሊኬሽን ስልካችሁ ላይ ከሌለ ፕሌይ ስቶር ላይ ወይም ደግሞ የኔ ቴሌግራም ቻናል ላይ ሄዳችሁ ዜድ አርካይቨር ብላችሁ ሰርች ብታደርጉት ታገኙታላችሁ። ከዛ ፎልደሩን ተከፍታላችሁ። እንደምታዩት com.agp.fifaworld የሚል ሁለት አይተም ያለው ፎልደር አለ ማለት ነው። እሱን ጫን አድርጋችሁ ኮፒ ትሉታላችሁ። በመቀጠልም ወደ ኋላ እንመለስና የስልካችሁ አንድሮይድ ጋር እንሄዳለን። በመቀጠልም አንድሮይድ ከገባችሁ በኋላ እቺኛዋን OBB የምትለው ፎልደር ውስጥ እንገባለን። ከገባችሁ በኋላ ከታች እንደምታዩት የፔስት ምልክት አለ ማለት ነው። እሱን ነክተን ፔስት እናደርገዋለን። 100 እስኪደርስ ተጠብቁታላችሁ ማለት ነው። ድንገት መሃል ላይ ከተቋረጠ የስልካችሁ ስቶሬጅ ሞልቶ ሊሆን ስለሚችል እሱን ቼክ ማድረግ አለባችሁ። እንደምታዩት OBB ፋይላችን ሙሉ ለሙሉ ሙቭ ሆኗል ማለት ነው። በመቀጠልም ዳውንሎድ አድርገን ፎልደር እንመለሳለን። እንደምታዩት ሁለተኛ ላይ FIFA 16 ሞድ የሚለው ሳይዙ 5 GB ስለሆነ ይሄኛውን የቴሌግራም ቻናሌ ላይ ይሄን ፋይል የምታወርዱበትን ሊንክ ነው ያስቀመጥኩት። ምክንያቱም ቴሌግራም ላይ ከ2 GB ሳይዝ በላይ ያለው ፋይል ለመላክ ቴሌግራማችሁ ፕሪሚየም መሆን አለበት። ስለዚህ ይሄን የምታወርዱበትን ሊንክ አስቀምጥላችኋለሁ። ሊንኩን ነክታችሁ በቀላሉ ዳውንሎድ የሚለውን ነክታችሁ ወደ ስልካችሁ ዳውንሎድ ማድረግ ትችላላችሁ። በመቀጠልም እሱን ከፍታችሁ ቪው ትሉታላችሁ። ቪው ካላችሁት በኋላ እንደምታዩት ይሄኛው ደግሞ 16 አይተም ነው ያለው ማለት ነው። ጫን አድርገን ኮፒ እንለዋለን። በመቀጠልም እንደምታዩት ግን 5 GB ስለሆነ ኤክስትራክት ሲያደርግን ቦታ ስለሚይዝብን ይሄኛውን OBB FIFA 16 የሚለውን ኦሬዲ ሙቭ ስላደረግነው ዲሊት አድርጋችሁ ቦታችሁን ፍሪ ማድረግ ትችላላችሁ። በመቀጠልም ወደ ስልካችሁ አንድሮይድ ትሄዳላችሁ። ኮፒ ካደረጋችሁት በኋላ እንደምታዩት አሁን ደግሞ ዳታ የሚለው ላይ ነው ማለት ነው ሙቭ የምናደርገው። ገብተን እኛዋን ፔስት ምልክት እንጫናለን። እንደምታዩት ይሄኛው ሳይዙ 5 GB ስለሆነ ይሄኛው ሙሉ ለሙሉ ሙቭ አድርጎ እስከሚጨርስ በጣም ረጅም ሰዓት ነው የሚወስደው። ስለዚህ እቺኛዋን keep the screen from turning off የሚለውን ተነኩታላችሁ። ከዛ በኋላ 100 እስከሚሞላ ቼክ ማድረግ አለባችሁ ማለት ነው። ድንገት መሃል ላይ ከተቋረጠ እንዳልኳችሁ ስልካችሁ ስቶሬጅ
ሞልቶ ሊሆን ስለሚችል ጌሙ አይሰራላችሁም። ስለዚህ 100 ድረስ መሙላቱን ማረጋገጥ አለባችሁ ማለት ነው። እንደምታዩት ፋይላችን ሙሉ ለሙሉ ሙቭ ሆኗል ማለት ነው። እዚህ ጋር እንደምታዩት com.gp.forward የሚለው ሙሉ ለሙሉ ሙቭ ሆኗል ማለት ነው። በመቀጠልም እንደምታዩት የዳታ ፋይል ሙቭ ካረጋችሁ በኋላ ሌላ ፋይል ጨምሬላችኋለሁ። 5 ነው የምታወርዱ ቴሌግራም ላይ እንደምታዩት FIFA 16 እንግሊሽ ኮሜንታሪ የሚል አለ። ይሄኛው ያው ጌሙ ያለ ኮሜንታሪ ሳይኖረው ጸጥ ሲል ይደብራል። ስለዚህ ይሄኛውን ዳውንሎድ ታደርጋላችሁ ማለት ነው። ጫን አድርጋችሁ ይሄንን ቪዲዮ ትሉታላችሁ። እንደምታዩት ዳታ የሚል አንድ አይተም አለ ማለት ነው። ይሄኛውን com.agp.forward የሚል ፎልደር አለ ማለት ነው። እሱን ስከፍቱት እንደምታዩት ስፒች የሚል አንድ ፎልደር አለ። እሱን ጫን አድርጋችሁ ትይዙታላችሁ። በመቀጠልም ኮፒ ትሉታላችሁ፣ ወደ ኋላ ትመልሳላችሁ። እንደምታዩት መጀመሪያ ላይ አንድሮይድ ሚለው ውስጥ ትገባላችሁ። አንድሮይድ ውስጥ ከገባን በኋላ እንደምታዩት ሁለተኛ ላይ ዳታ የሚል አለ። እናንተ ጋር ነው ዳታ የሚል ስላለ ዳታ ውስጥ ትገባላችሁ። በመቀጠልም ወርታች ስክሮል ታደርጉና እንደምታዩት እዚህ ጋር ቅድም ሙቭ ያደረግነው የዳታ ፋይል አለ፣ የዳታ ፎልደር አለ com.gp የሚለው እሱን አንዴ ከፍታችሁ እቺኛዋን የፔስት ምልክት ትነካላችሁ ማለት ነው። እንደምታዩት የስፒች የኮሜንታተሪ ዳታችን መሆን ይጀምራል ማለት ነው። ጌም ውስጥ ዳውንሎድ ማድረግ አትችሉም። አብዛኞቹ የሚመጡት አፕዴት ላይ ኢረር ነው የሚላችሁ፣ ቴምፖራሪ ሰርቨሩ አይሰራም ስለሚላችሁ በዚህ መልኩ እንግሊዝ ኮሜንታተሪ መጫን ትችላላችሁ ማለት ነው። ምክንያቱም ጌሙ ያለ ኮሜንታሪ በጣም ነው የሚያስጠላው። እንደምታዩት ስፒች የሚለው ገብቶናል ማለት ነው። አሁን ሁሉንም ነገር ጨርሰናል። ቀጥታ ወደ ጌሙ ነው የምንሄደው። እንደምታዩት ቅድም ኢንስታል ያደረግነው አፕሊኬሽን ይሄኛው ነው። ነክተን እንከፍተዋለን። ልክ ጌሙን ስትከፍቱት እንደዚህ ስቶሬጃችሁን አክሰስ እንዲያደርግ ፐርሚሽን ይጠይቃችኋል ማለት ነው። ጎቱ ሴቲንግ ትሉታላችሁ። ከዛ ፐርሚሽን የሚለው ውስጥ እንገባለን። እንደምታዩት ፋይል ኢን ሚዲያ ኖት አሎድ ነው የሚለው። ከዛ አሎ ማኔጅመንት ኦፍ ኦል ፋይል የሚለው ላይ ታደርጉታላችሁ። ዶንት አሎ ከነበረ ማለት ነው። በመቀጠልም ወደ ኋላ ስትመለሱ እንደምታዩት ከላይ አሎ አድርጎላችኋል ማለት ነው። አሁን ወደ ጌሙ እንመለሳለን። እንደምታዩት ዌልካም ቱ ዘ ክለብ ይላችኋል ማለት ነው። ጌማችን ሰርቷል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ያልገባችሁ ነገር ካለ ወይም ያስቸገራችሁ ነገር ካለ ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። Fuck her in the Benz.